ሰላም ሰላም ቤተሰብ እንዴት ናችሁ? አማን ናችሁ? አጋጣሚ ፀጉሬን ቅባት ልቀባ ላበጥር ምናምን ሳስብ ሰሞኑን የሆነ ቲክቶክ መንደር ያየሁትን ነገር አስታወስኩና ቆይ እስቲ ለእህቶች የሚጠቅማቸው ከሆነ ወይ እነሱም እንደኔ አይቶ ሊሆን ይችላል ላጋራቸው ምናምን ብዬ አሰብኩና አንድ ሁለት ላይክ እንደኛው ያው ማዳም ቤት ምናምን የሚሰሩ ናቸው። እና ያው እነ ማዳም ቤት የሚሰሩ ብቻ አይደለም የሚመለከተው በየትኛውም ሀገር ሆኖ በስደት አለም የሚኖሩ ሀገር ውስጥም የሚኖሩ ብቻ ኤኒዌር ሁሉም ቦታ ሊኖርም ይችላል አይታወቅም። ግን ምንድነው አንደኛዋ ልጅ አሰሪዬ አለች የሴቶች የንጽህና መጠበቂያ እና እንዲህ ፀጉሯን ልትሰራ እንዲህ ታጥባ የምታበጥረው ምናምን ነገር አለ አይደለ? መበጠሪያ ላይ የሚቀር ምናምን ሽንት ቤት ውስጥ ተበጣጥሶ የሚቀር እና ጠየቀችኝ አለች። ምን ብላ ነው የጠየቀችው? ፀጉርሽን አበጥረሽ የት ነው የምታረጊው? የንጽህና መጠበቂያሽን ተጠቅመሽ የት ነው የምትጥይው አለችኝ። ከዛ እሷ ደግሞ ያው ባትሩም ምናምን ጋርቤጅ ውስጥ ምናምን ስትላት ኖ እኔ ገብቼ ሁሌ አያለሁ ግን አግኝቼ አላውቅም አላየሁም አለችኝ የሚል ነገር ነው። እና ግን ልጅቱ ይሄ የውጪ ጋርቤጅ የለም እሱ ላይ ነው የምጥለው ምናምን ነገር አለች። እና ለምን ጠየቀችኝ ምናምን እያለች ስጠይቅ ብዙ እህቶች ሙስሊሙም ክርስቲያኑም ብቻ በሚያውቁት መንገድ እግዚአብሔር ይጠብቅሽ ጥሩ አይደለም ራስሽን ጠብቂ ምናምን እያሉ ነው። እና ያቺ ልጅ በሌላኛው ቀን ወደዚህ ቤት የምትመጪ እኔ ልሳፈር ነው ምናምን እያለች ነበረ። እና አንዳንዴ የምንጠቀማቸውን ነገሮች ማለት ጥሩም ላይሆን ይችላል ጉዳትም ሊያመጣበት ይችላል። እኛ መስራታችንን ብር ለማግኘት መሯሯጣችንን ምናምን ነው የምናየው እንጂ የሆነ የራሱ የሆነ ጥሩ ያልሆኑ ሰዎች አሉ። ጤናን የሚያሳጡ ነገሮች ስላሉ መጠንቀቅ አይከፋም ማለት ነው። አንደኛዋ ደግሞ እሷም እንደዚሁ ነው። እና ክላሴ አሰሪዬ በርሽን ዘግተሽ እንዳትተኚ ኤኒ ታይም በርሽን መቆለፍ አትችይም ትለኛለች አለች። እና ተኝቼ ስነሳ እግርጌ ስር ብላክ ሲድ እና የተሰበረ እንቁላል በፔስታል ተቋጥሮ ብላ እሷን ቪዲዮ ነው እንደዚህ እያሳየችው እና ልጆች እንደውም እረፊ በእጅሽ አትንኪ ይሄ ጥሩ አይደለም ምናምን ሰሂር ነው ምናምን እያሉ እየነገሯት ነበረ። እና ቤተሰቦቼ አንዳንዴ ይሄ ነው ብለን ሳናውቅ ብዙ እህቶቻችን ታሞ ወይ ፓራላይዝ ሆኖ ወይ የሆነ እጃቸው ወይ አንደበታቸው ተይዞ የምናያቸውም ማናያቸውም ማለት አንዳንዴ ሶሻል ሚዲያ ላይ መጥተው እርዳታ የሚለመንላቸው አሉ። የማናያቸውም ደግሞ አሉ። ሶ በምትችሉ መጠን ራሳችሁን ጠብቁ። ፕላስ ደግሞ ያገኛችሁትን ነገር ወዲያው ለማንሳት እንትን አትበሉ። ሰው አሁን እግርጌ ስር አገኘሁት እኔ ስተኛ ምንም አልነበረም ባዶ ነው ክፍሉ። ግን ስነሳ ጥቁር አዝሙድ ማለት ነው ጥቁር አዝሙድ እና ወይ ደግሞ ሀባ አስዋዳ የሚሉት አረቦቹ ሀበሾች ማለት ነው። እግርጌ ስር ከእንቁላል ጋር ተሰብሮ አገኘሁት በፔስታል ተቋጥሮ እኔ ስገባ ግን ምንም የለም እያለች ነበረ። እና ሶ ይቺ ልጅ ካላስቀመጠች ምንም እንትን ካሌለ ሲቀጥል ደግሞ በርሽን ቆልፈሽ አትተኚ የሚለው ነገር ብዙ ነገር ሊኖር ይችላል። ስደት ላይ ማለቴ የሆነ ነገር ቢያጋጥማት ያው የታወቀ ነው ብዙ ነገር ባናወራም ሰው አንዳንዴ ራሳችሁን ጠብቁ። ስደት ላይ ብቻ ያላችሁ ሳይሆን ያኔ ሀገር ውስጥም ያላችሁ እንደዚህ አይነት ነገሮች አንዳንዴ ብዙ ነገር የሚያሳጡ ጤናን የሚያሳጡ ሰላምን የሚያሳጡ ጥያቄ የሚፈጥርባችሁ ነገር ሊኖር ይችላል። ላይክ አንዳንድ ልጆች 10 አመት 12 አመት ምናምን ነው ስደት ያለሁት መግባት ስፈልግ ያስጠላኛል መግባት ስፈልግ እንደዚህ አይነት ነገር ይሰማኛል ብቻ ወደ ሀገር አያሳስበኝም የሚሉት ከምን አንፃር ነው ሪዝኑ ምንድነው? ብለን ካሰብን ብዙ ነገር ሊኖር ይችላል። በአጭሩ ልላችሁ የፈለኩትኝ ራሳችሁን ጠብቁ። እና የእናንተ የሆነን ነገር ከእናንተ ውጪ ሌሎች ሰዎች በተለይ የምትጠረጥሩበት ቤት ምናምን እንደዚህ ደስ የማይል ነገር አለው። የሆነ አንዳንድ ቤት ላይ ገና ስትሰሩበት ስትገቡበት የሰዎችን ሁኔታ ስታዩ ደስ የማይል ቤት አለ። አንዳንድ ደግሞ ቅልል ብሏችሁ ስራ ራሱ በዝቶ ቅልል ብላችሁ የምትሰሩ አሉ። እንደዛ እንደዛ አይነት ነገር የግል መጠበቂያችሁን ተጠንቀቁ። አምጡ የተባላችሁትንም አንዳንዴ ደግሞ የሆነ ድንገት እንግዳ የሆነ ስጦታ የሚመስል ወይ የሆነ ነገር ሲሰጣችሁ አስቡ
እናመሰግናለሁ። ይሄ ልላችሁ ነው።